ጉድ እያስባለች ትገኛለች። የ19 ዓመቷ ብራዚላዊት ሴት ሁለት መንታ ልጆችን ከወለደች በኋላም የልጆቿን አባት ለማወቅ ያደረገችው የዲኤንኤ ምርመራም በድንጋጤ ክው አድርጓታል። እረፉ ብያለሁ፣ እረፉ። ለምን ቴክኖሎጂ ይህን ያህል ጊዜ እንደዚህ በዚህ መንገድ አገራችን ላይ ገብቷል። ብዙ ነገሮች ዛሬ ተደባብቀንና ተወሻሽተን የምናልፋቸው ነገሮች ነበር መረጃ ዲላን ፔጅ ያቀረብኩለትን ጥሪ በመቀበል እንግዲህ በዛሬው ዕለት ወደ ኢትዮጵያ ለመምጣትም መስማማቱን እንደምትመለከቱት በኮሜንት መጥቶ ገልጾልኛል። A few moments later we have the biggest news reporter. Really? We have the biggest news reporter. Nice to meet you. One of the most known news reporter in Ethiopia. ሰላም እንዴት ናችሁ ተከታታዮቻችን? እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል ማለት ነው። ቪዲዮአችን ለሌሎች ሰዎች እንዲዳረስ ላይክ በማድረግ ጀምሩት። እንዲሁም ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ ጠይቃችኋለሁ ማለት ነው። ቪዲዮአችንን እስከ መጨረሻ እንድታዩት በዚህ አጋጣሚ ልጋብዛችሁና ወደ ቪዲዮ ሰሞኑን አንድ አባት በሚስቴ ተከድቻለሁ ምናምን እያለ ሚዲያ ላይ ሲዘዋወር የነበረ አንድ አባት አለ። ያ አባት የሹፌር ነው። ከቦታ ቦታ ብዙ ጊዜ በሹፍርና ህይወቱን የሚያስተዳድረው ልጆቹና ቤቱን የሚያስተዳድረው በሹፍርና እንደሆነ ነው የሚናገረው። ይሁን እንጂ ሚስቱ እሱ ወደ ስራ በሄደበት ሰዓት ሂደት ፈጽማበት ማለት ነው። ልጆቹ የሌላ ሰው እንደሆኑ በዲኤንኤ ምርመራ ጥርጣሬ አደረበትና ከአስመርምሮ የዲኤንኤ ምርመራ ካካሄደ በኋላ ልጆቹ የሌላ ሰው ልጆቹ እንደሆኑ ነው የተገለጸው ማለት ነው። የባሎቻቸውን መውጣትና መግባት በጉጉት የሚናፈቁ በጣም ብሩ ዜጎች አሉ። ብዙ ሚስቶች ማመስገን አለብኝ። የዛኑን ያህል ደግሞ ህይወትን የሚያምሱ ለአደጋ መንስኤ የሚሆኑ በራሴ መንገድ ላይም ለቅቄዋለሁ። ለአደጋ መንስኤ የሚሆኑ እውነቴን ነው። ተደፍቶ ስንቶ የሚቀር ቤቱን እያሰላሰለ ነው። ለአደጋ መንስኤ የሚሆኑ አጋሮች አሉ። ይህንን ለማስመልከት በእውነት በራሴ ቲክቶክ ገጽ ላይ የለቀኩት ነገር አለ። እረፉ ብያለሁ፣ እረፉ። ለምን ቴክኖሎጂ ይህን ያህል ጊዜ እንደዚህ በዚህ መንገድ አገራችን ላይ ገብቷል። ብዙ ነገሮች ዛሬ ተደባብቀንና ተወሻሽተን የምናልፋቸው ነገሮች የሉ። አባትነት እምነት ነው፣ እናትነት እውነት ነው የሚለውን ነገር ይዘን አንቀን እየኖርን ነው። ዛሬ ግን ቴክኖሎጂ ብሩህ አድርጎ እንደዚህ አይነት ዘመን ላይ ደርሰናል። ማንም በማንም መንገድ ያው ክርስቶስም ያለው ምንድነው? ከናንተ ኃጢአተኛ ያልሆነ ተነስቶ ይውገራት እንዳለው ሁሉ ያንዳንዳችን ግንባራችን ላይ ቢጻፍ የየራሳችን ኃጢአት ማንም ጋር አጠገብ እንደማይቀርብ ይህ እስቲ እዚህ ጋር ደግሞ በብራዚል አጋጠመ እየተባለ ያለው እንደዚህ ማለ እንደ የሚያስብል ነገር ነው እንትን እናሳያችሁ ማለት ነው። አንዲት ሴት ከሁለት የተለያዩ ሰዎች መንታ ልጆችን ማለት ነው ከሁለት የተለያዩ ሰዎች እንደወለደች እየወጣ ያለው መረጃ ነው ያሳያል ማለት ነው። ጉድ እያስባለች ትገኛለች። የ19 ዓመቷ ብራዚላዊት ሴት ሁለት መንታ ልጆችን ከወለደች በኋላም የልጆቿን አባት ለማወቅ ያደረገችው የዲኤንኤ ምርመራም በድንጋጤ ክው አድርጓታል። ሁኔታውንም ስትናገር በአንድ ቀን ከሁለት ወንዶች ጋር ግንኙነት ከፈጸመች ከወራት በኋላም መንታ ልጆችን ትወልዳለች። ታዲያ የልጆቹ አባት ማን እንደሆነ ጥርጣሬ የገባት ይህች ሴት የልጆቹ አባት ይሆናል ብላ ከጠረጠረችው ሰው ጋር የዲኤንኤ ምርመራ ታደርጋለች። ከዛም የዲኤንኤ ውጤት ግን እንደሚያሳየው ከአባትየው ጋር የዘረመል ቁርኝት ያለው የአንዱ ልጅ ውጤት ብቻ ነበርም። ከዛም ሁለተኛው አባት የዲኤንኤ ምርመራ ሲያደርግ የሁለተኛው መንታ ልጅ አባት መሆኑም ይታወቃል። ይህም ሁኔታ በርካቶችን አስገርሟል። እንደዚህ እኔ በህይወት ሰምቼም አላውቅም። እንደዚህ ያለ እንደ የሚባል ነገር በጣም የተገረምኩበትን አንድ ቪዲዮ እስቲ አዶናይ አዲስ አበባ ውስጥ ከዲላን ፔጅ እና ፍቅረኛው እያሳለፉት ያለ ጊዜ ምን ይመስላል የሚለውን ከባህላዊ ጭፈራው በየአካባቢው የሚሰሩት ቪዲዮ ትንሽ አሳይቻችሁ ማለት ተረጋግጠው ተሰብስበው you know how to like this shake that's it
ሻቀርብና የእናትሽን ውበት እስምና ሄይ እስክስ የኔ ቆንጆ እስክስ የኔ አበባ ደግስ ነው ደግስ ነው ደግስ ነው ደግስ ነው ደግስ ነው ደግስ ነው ሄይ ሄይ ባዲ 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 hey 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 it's beautiful you see basically similar to London almost I'm greeting you bro jeez oh my god that is crazy look I agree. Thank you. Thank you. Thank you. I will. Amen. Amen. Thank you. Hi. Oh, thank you. Thank you. Thank you. Thank you so much, Anat. Thank you for coming. Salam. Yeri Anat. Gavi, Dr. Gaviyo. እንደምን አለ አባቴ? ደህና ነህ? ቲክቶክ አካውንት የለኝም ግን እንትን ስቶሪ ከሰባረ ልከፍት ነው። አይ ነው ኦኬ ቴንክ ዩ አይ አፕሪሺየት ዩ ስለመጣችሁ በጣም አመሰግናለሁ። ቴንክ ዩ ሶ ማች አረ ሀበሲ እሺ ወይ ቴንክ ዩ ኮንታክት እናደርጋለን። አንድ ፕሮጀክት አለን። ኦኬ ኖ ወሪስ አዶናይ እንግዲህ ይሄን እያደረገ ያለው ሰሞኑን አዶናይ ሰለቸን ይዘው የሰለቸን ምናምን ሲባል በነበረበት ጊዜ አሁን እንደገና ስሙን አድሶ ማለት ነው በአዲስ መልክ መጥቶ ብዙዎችን ያነጋገረ ምን አይነት ወጣት ነው እየተባለለት ነው የሚገኘው ማለት ነው በዚህ ሰዓት አዶናይ ያው ታሪክ መስራቱ ቀጥለዋል ማለት ነው። ባለፈው እንትን አይሾው ስፒድ ወደ ኢትዮጵያ መጥቶ በነበረ ጊዜ ኢትዮጵያን አይሾው ስፒድ የዋለለትን ውለታ ብዙ ሰው ሲያደንቀው ብዙ ጊዜ በቃ ምን አይነት ሰው ነው ምናምን አድናቆቱን እንትን ሲገልጽ ነበር ማለት ነው። አሁን ላይ ደግሞ በጣም በአይሾው ስፒድ ጊዜ እንዲሁም ዲዲጂ ኢትዮጵያ መጥቶ በነበረበት ጊዜ በጣም ብዙ እንግልት የደረሰበት ታዋቂው ቲክቶከር እንዲሁም ፀጉር አስተካካይ ኢትዮጵያን ቤስት ባርበር ነኝ ምናምን እያሉ ብዙዎች ሲተርቡት የነበረው ቲክቶከር ማለት ነው እዚህ ጋር ውሎለታል ማለት ነው። ከዲላን ፔጅ አስተዋውቆት ፀጉሩን እንደሚቆርጠው ቃል ገብቶለት ደስታውን እየገለጸ ነበር ማለት ነው። ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከወንድማችን ናቲ ጋር ያለውት የዲላን ፀጉሩ ደግሞ ያስተካክለዋል ማለት ነው። እኔ ደግሞ በተለይ ፀጉሬ ተበላሽቷል። ወንድማችን ብዙ ሰዎች እየተረቡት ነበር አይደለ? ምን ተስፋ አልቆረጠም እየሞከረ ነበረ። አሁን ማን ነው የሚስቀው? ማን ነው የሚያሸንፈው? አርሰናል ረጅም ዓመት አርሰናል ማሸነፈ አሳክቷል። አሁን ምን የታባቱ ግዴታ ነው በቃ እና ፍላጎቴ ተሳክቷል። አሁን ከዲላን ጋር አስተዋውቀዋለሁ ማለት ነው። ሌላኛው ሩም ላይ ነው ያለው። ወይ እኔና አባት ደህና ነህ ወይ? እኔ እወድሃለሁ አባት Sure. Amazing. Shabbat. Thank you. የዛሬው ቪዲዮአችን ይህን ይመስል ነበር። ቤተሰብ ቪዲዮአችንን ላይክ እንዲሁም ቻናላችንን ሳብስክራይብ እንድታደርጉት በዚህ አጋጣሚ ልገልጽላችሁ እወዳለሁ። በሌላ ቪዲዮ እስከምንገናኝ መልካም ዊክ እንዲሆንላችሁ እላችኋለሁ ማለት ነው። ሰላም ሁኑ።